eebbifamoo abbaan keenyi guyyaarraa nu eebbisuudhaaf sagantaa guddaa kana dargaggoonni waa'ee kiristaanummaa isaanii beekuun isaaniif hin barbaachisaa. Dargaggoonni mana amantaatiif shoorri isaan taphatan yookaan immoo ga'een isaan taphatan guddaadha. Dargaggummaa mana amantaatiif jedhanii hundeessuu qofa miti. Wanta barbaachisu hundumaanuu sagantaa tajaajila wangeela kanaa haga guyyaarraa marsaa 42ffaa kanatti dadhabbii tokko malee wangeelli akka tajaajilamu sagaleen waaqayyoo akka lallabamu shoora guddaa kan nuuf taphatan eebbifamoo abbaa keenya Abuna Saawiroos eebbisaanii hunda keenya waliin jira. Nu eebbisaa jiru meerra deebi'aa waaqayyoon galateeffadha. እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ምልጃዋ ከሁላችን ጋር ይሁን። ማን ያስተምራል? ማን ይመክራል? ሲከፍ ባለ ድምፅ ጌታ መንፈስ ቅዱስ ዛሬ ለልጆቹ ያለውን መልእክት በቅዱስ ወንጌል መሰረት አድርገን እንማማራለን። በቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ በቅዳሴ መካከል የተነበበውን ኃይለ ቃል መነሻ አድርገን እንማማራለን። ቁጥር 16 ላይ ስትደርሱ የአባቴ ቤት የሚል ታገኛላችሁ። እስቲ ይህንን ቃል ከፍ ባለ ድምፅ እንመስክር። የአባቴ በሉ ቤት መና ጀላሜ አባኮ ወንጌለ ዮሐንስ ቦቆና ለመለኮሳ ኩጃ ጉባ ይረቲ ጀችኩን በራዬ ጅራ ኤጋ ጉያራ መን አመንታ ኬኛ ኦርቶዶክስ ተዋሕዶን አከ በርሲሰ ቁልቁልቸ ያረደቲ ሞጋሰ መታ ኢሼ ከነቴ ዮከን አከ ሞጋሰ ቁልቁልቸ ያረደቲ ማል ጀለሙዳ ያመመ ጉያናራ ሙኩራብ ጀለሜኒ ያመመ ኤጋ ጎፍታን ኬኛ ኢየሱስ ክርስቶስ ጉያራ ገረ ሙኩራብቲ ገሌ ወሬን ተጃጅልሶተ መነ ሙኩራብ ዮከንሞ iddoo sanatti sagalee waaqayyoo isa kakuu boofaa isa jallatee jiru sirreessuudhaan hiika adda addaa laachuudhaan kan barsiisaa turan akkasuma bakka aarsaan itti dhiyaachaa ture bakka galanni itti dhiyaachaa ture gara mukuraabitti gooftaan keenya galee barsiisuu eegalee nuun jedha. Gooftaan keenya Yesuus Kiristoos hunda keenya arjummaa isaatiin nu barsiisu. የዛሬው ዕለት እንግዲህ ብዙ ለመናገር አይደለም የጌታችን የመድኃኒታችን የኢየሱስ ክርስቶስ አብይ ጾም አብይ እግዚአብሔር እንዲል ታላቁ እግዚአብሔር የሰራልንን ሥርዓት መሰረት አድርገን ጾም ትፈውስ ሕማማ ቁስላ ለነፍስ ብሎ ቅዱስ ያሬድ እንደተናገረው በአንድም በሌላም መንገድ የታመመችው ነፍሳችን እንድትድን በሥጋም በነፍስም ደግሞ እረፍት እንድናገኝ ከእግዚአብሔር ጋር እንድንኖር እርሱ ፈጣሪ ሰማያት ወምድር መድኃኔ ዓለም የሰራውን ሥርዓት ቤተክርስቲያን ልጆቿ እንዲያከብሩ በሥርዓት ውስጥ እንዲመላለሱ እንዲባረኩ በጾም በጸሎት ታግዛለች። ስለዚህ ይህንን የጾም ወቅት መሰረት በማድረግ ቅዱስ ያሬድም ለሰንበታቱ ስያሜ ሰጥቷል። የመጀመሪያውን ጾም መግቢያው ዘወረደ ብለን ጀምረናል። ሁለተኛው ቅዱስ የዛሬው ዕለት ደግሞ ምን ተብሎ ይታወቃል? ምኩራብ ተብሎ ይታወቃል። በዚህም ደግሞ ጌታችን ወደ ምኩራብ ወደዚያ ስፍራ ተጉዞ መስዋዕተ ኦሪት ወይ ደግሞ የኦሪቱ ምስጋና የኦሪቱ ውዳሴ የኦሪቱ አምልኮ ወደሚፈጸምበት ወደዚያች ምኩራብ ገባና ያስተምራቸው ጀመር ይለናል። ምን ያደርጋቸው ጀመር? አሁን ጌታ እያስተማረን ነው። በብፁዕ አባታችን ላይ አድሮ ጌታ መንፈስ ቅዱስ እየባረከን ነው። በቃሉ ደግሞ እግዚአብሔር ማሳረፍ ይችልበታል። ያጣነውን ጉድለታችንን መሙላት ይችላል። እንባችን የሚታበሰው በቃሉ ስለሆነ እረፍት የምናገኘው በዚህ ቤተ መቅደስ ስለሆነ ስለዚህ አማናዊቷ ቤተ መቅደስ ልትመሰረት ትክክለኛዋ መስዋዕት የሚቀርብባት አኮ በመላኩ አኮ በተንባል አላለሊሁ መጻዋ አዳነነ ብሎ ሊቁ እንደተናገረው በመላክ አይደለም ወይ ደግሞ
በመልእክተኛ አይደለም። ራሱ ወልደ አብ በመለኮቱ ወልደ ማርያም በትስብእቱ የአብ ልጅ የድንግል ማርያም ልጅ ክርስቶስ ኢየሱስ በማይለ ሥጋዌው ተገልጦ እኔና እናንተን አማናዊ ስርዓት ሊሰራልን በኦሪቱ ቤተ መቅደስ በኦሪቱ ምኩራብ ተገኘ። ያስተምራቸውም ጀመር። በዚያ ስፍራ ግን አምልኮ እግዚአብሔር ሳይሆን ምስጋና ሳይሆን ምጽዋት ሳይሆን በዚያ በምኩራብ እየተደረገ ያለው ከዓላማ ውጪ የወጣ ሻጮች ለዋጮች በዝተው ነበር ይለናል። ጌታ መንፈስ ቅዱስ እንዲህ ያለ መንፈስ በቤተ ክርስቲያን የሚያራምዱትን ልቦና ይስጥልን። ስለዚህ ወደዚያ ገባ። ከገባም በኋላ ጅራፉን አነሳና ሊገርፋቸው ይቀጣቸው ጀመር ይለናል። ቤትየሰ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት ትባላለች፣ አንድም ደግሞ የአባቴ ቤት፣ እናንተ ግን ረሳችሁ የወንበዴዎች ዋሻ አደረጋችሁ ይለናል። የእግዚአብሔርን ቤት በአንደበት መናገር ብቻ አይደለም፣ በልባችንም አስበን እኛም አማናዊ ቤተ መቅደስ እንድንሆን አምላከ ቅዱሳን በቸርነቱ ይርዳል። ስለዚህ ዓላማው ተዘንግቷል። አምልኮው ቀርቷል። ምስጋናው ቀርቷል። መስዋዕቱ ቀርቷል። ስለዚህ ወደ ቀደመ ክብሯ እንድትመለስ እንደሚታወቀው በታሪክም እንደምታነቡት አይሁዳውያን በስርዓታቸው ምኩራብን በተለያየ ቦታ ይሰራሉ። ነገር ግን ቤተ መቅደስን በኢየሩሳሌም ብቻ ያውም አንድ ቤተ መቅደስ ነበራቸው የሚመኩበት። የአባቶቻችን የሰሩልን ቤተ መቅደስ ብለው በታላቅ ድምፅ የሚመሰክሩት፣ በዚያም ደግሞ ስርዓታቸውን የሚያራምዱበት በኢየሩሳሌም አንድ ቤተ መቅደስ ነበራቸው። በአካባቢው ግን ምኩራብ በየቦታው አለ። መስገጃ ነው። ትርጓሜ መጻሕፍት የሚሰጡበት ነው። በምኩራብ ይህ ሁሉ ይደረግበታልና ዓላማውን ዘንግቶ ለሌላ ሲሆን ጌታችን ጅራፉን አነሳና ለቅጣት ወደ እነርሱ ሄደ ይላል። እንደምታስተውሉት በዚህ በምኩራብና በሆሳዕና በሁለቱ የመጽሐፍ ቅዱስ ክፍል ጌታችን ጅራፉን አንስቶ ያልተገባ ግብር የሚያደርጉትን እንደቀጣቸው መጽሐፍ ቅዱስ ይነግረናል። ኤጋማቲ ዋቀዮ ጎፍታን ከኛ ኢየሱስ ክርስቶስ ገረ ምኩራብች ገለ ማራወተ የጀተን ምኩራብ ሶን ናኖ ምኩራብ ጀረምቴ ታዋመንቱ መቃን ዋቀዮ ከንት ያመሙ ሰገሌን ዋቀዮ ይክቲ ኩቻመ ኩታ መጫፈ ቁልቁሉ ከንት ዱበተሙ ሱን ትራንፈተሜ እዶ ሰነቲ ጉጌ ፎሪ ጉርጉሩ ጀልቀበን ቴዲ ፎን ሳኒ መሌ ልቡ ሳኒ ደገጠን ከናፍ ጎፍታን ከኛ አከስ ጎኔን እንጀዳ ገርሰናት ሴኔ አለንጌ ቆጥፈቴ ኢሳን ገረፉ ከኒሳን ኪታቱ ትየልቀበን እንጀዳ አከስ ጀደዱበቴ ምን አባኮ ተኮስ መንኮ መነከደና ጀደምቲ መነማሊ ጀደምቲ ለሰገለ ከነ ከንደገሰን አፉር ቁልቁሉን እንደገኛ ወዲንጅራ ረጋባ መነማሊ ጀደምቲ መነከደና ጀደምቲ እሲን ገው ራንፈተኒቱ ሆጂ ልቡ ከሰኒ ሚቴ ሆጂ ፎን ከሰኒ ራወቻ ጅርቱ ኪየሰረቲ ዋንንታን ወከን ሙርቶ ጀልሳ ጅርቱ ሰገሌ ኮይ ከሳይቲን አቻን ጅርተን ኦሲን ተሶ ጋርነ ተሰኒ yookaan immoo fedhii foon keessanii qofaaf firiirtanii jirtu. Kanaaf asii ba'uun isiniif malaa jedhee kana itti dubbate seenaa macaafa qulqulluu gubbaa irratti kan barraa'ee jirudha. Kanaatiin booda mana abbaa koo mana kadhannaati, mana sagadaati jedhee itti dubbate. Erga kana dubbatee booda Ayihudoonni iddoo sanatti akkas jedhanii dubbatani. Egaa aangoo kana hundumaa maaliin raawwatta? Aangoo kana akka raawwattu kan siif kenne eenyudha jedhanii gaafatan. Innis akkas jedhee ittiin deebisee nuun jedha. Sagalee isaa waliin jirtu turtii kan taasifannu jecha gooftaan keenya kanaan booda dubbateedha. Egaa mana qulqullummaa jettanii isinitti abdattan inni kun ni jigaa. Ani garuu mana qulqullummaa kana jigsee guyyaa sadiitti nan ijaaraa ittiin jedhe. Mana qulqullummaa kana maal taasise? Guyyaa meeqatti? Sirriitti hubadhaa. እንዲህ ብሎ ተናገራቸው። ሻጮችን፣ ለዋጮችን፣ የልባጮችን ገርፎ በጅራፉ ካስወጣ በኋላ እንዲህ ብሎ ተናገራቸው። ይህንን ቤተ መቅደስ
አፍርሱት፣ እኔም በሦስተኛው ቀን አስነሳዋለሁ አለ። እነሱ ግን እንዲህ ብለው ተናገሩ። አባቶቻችን ከ46 ዓመት በላይ የለፉበትን ሰለሞን የተጠበበበትን ይህንን ቤተ መቅደስ እንዴት አፈርሰዋለሁ ብሎ ይናገራል ብለው አጉረመረሙ። ማጉረምረም የአሕዛብ ግብር ነውና የክርስቲያን ግብሩ ምስጋና ነው። ለዚህ ቅዱስ ዳዊት ምዕራፍ 2 ላይ ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ይላል። ስለዚህ አጉረመረሙ። እርሱ ግን የተናገራቸው ስለሚፈርሰው ሕንፃ ቤተ መቅደስ ሳይሆን ስለ ራሱ ነው ይለናል። ስለማን አልኳችሁ? ሞትን ድል አድርጎ ወደ ቀደመ ክብራችን እንደሚመልሰን ልጅነታችንን እንደሚመልስልን የነ ኢሳይያስ ደግሞ የነ ቅዱስ ዳዊት ከኑ እዴተ ማርያም እናንቱ ይምርሃኒ ወይሰዳኒ ገብረ መቅደስከ ብለው አንብተው ነበርና ኃይልህን ክንድህን ላክልን። ደግሞ ቀኙ የማነ እግዚአብሔር ይባላልና ቅዱስ ዳዊት የማነ እግዚአብሔር ገብረ ኃይለ የማነ እግዚአብሔር አናረፍከኒ ብሎ አመስግኗልና በቀኝ መውጣት ነፃነታቸውን ይናፍቁ ነበርና ጌታችን የተናገረው በቀኝ ስለመቆማቸው ወደ ቀደመ ክብር ስለመመለሳቸው ሞታቸው በሞቱ እንደሚሻር ሲናገር ስለ ሕንፃው ቤተ መቅደስ ተናገሩ። እስቲ ክርስቲያኖች መለስ ስላደርጋችሁ አሁን ጾም እየጾምን ነው። ጾም መጾም መልካም ነው። ደግሞ ወደ እግዚአብሔር የምንመለስበት ትልቁ መንገድ ነው። ጌታችን እንደተናገረው ከ3 ቀን በኋላ አፍርሼ እሰራዋለሁ ያለው ማንነታችን በትንሣኤ ሙታን ላይ የተመሰረተ ስለሆነ ሞት ይይዘው ዘንድ ያልቻለ ደግሞ ሞትን ድል አድርጎ የተነሳ ለኔና ለእናንተ ትንሣኤ ያወጀ እግዚአብሔር ስለ አማናዊ ቤተ መቅደስ እንድናስተውል ይነግረናል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንዲህ ተብሎ ተጽፏል። አንትሙሰ ለመንፈስ ቅዱስ ታቦቱ አለ። እናንተ የመንፈስ ቅዱስ ማደሪያ ታቦት ናችሁ። ምንድን ናችሁ? ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመንፈስ ቅዱስ ማደሪያ ታቦት ናችሁ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋልና ያውም ያ ቤተ መቅደስ እናንተ ናችሁ አለን። ማን? እኛ ነን የእግዚአብሔር ቤተ መቅደስ። አሁን ቤተ ክርስቲያን ተብሎ ሊቃውንቱ በትርጓሜ እንደሚነግሩን ስለ 3 ነገር እንደሆነ ሊቃውንቱ ያስተምራሉ። አንደኛው ቤተ ክርስቲያን ተብሎ የሚነገረው በክርስቲያኖች መካከል ያለው ህብረት ቅዱስ ዮሐንስ አፈወርቅ እንደገለጠልን ትንሿ ቤተ ክርስቲያን ነው። ሁለተኛው ደግሞ ይህንን ሕንፃ ቤተ ክርስቲያኑን ተመልከቱት። የራሱ ስርዓት አለው። የራሱ የመስገጃ ሰዓት፣ የቅዳሴ ሰዓት፣ የማይሌት ሰዓት፣ ስርዓተ እግዚአብሔር ስብሐተ እግዚአብሔር የሚቀርብበት የራሱ የሆነ ስርዓት አለው። ሶስተኛውን ቤተ መቅደስ ነው አሁን የዘነጋነው። ይህ ሶስተኛ ቤተ መቅደስ የኔና የእናንተ ልብ ነው። ምናችን አልኳችሁ? ምናችን አልኳችሁ? አሁን ልባችን ምን እያሰበ ነው በዚህ ሰዓት? ልባችን ለእግዚአብሔር ቃል ማደሪያ ሊሆን እንዴት ባለ ልክ ተዘጋጅቷል የሚለውን ጥያቄ እንድንመልስ ነው። ልጆቿን በጾም በጸሎት በምጽዋት በስግደት ቤተ ክርስቲያን ኦርቶዶክስ ተዋሕዶ ሃይማኖታችን የምታበረታው ስለ ማንነታችን ቤተ መቅደስ ስለታችን በንስሐ እንድንመለስ ነው። ስለ ሁለቱ ቤተ መቅደስ እንተውና ሶስተኛው ቤተ መቅደስ ልባችን በምን ልክ ተዘጋጅተዋል? ቅድም እንዳልኳችሁ የጌታን ጾም ለመቀበል ደግሞም ተቀብለን እየጾምን ነው። ሊቁ ቅዱስ ጳውሎስ ሲናገር በኤፌሶን ምዕራፍ 5 ላይ እንዲህ አለ። ሙሽራው እና ሙሽራይቱ ብሎ ምሳሌ አድርጎ ይወስድና ስለ ታላቁ ምስጢር ከነገረ በኋላ ይህንን ግን ስለ ክርስቶስና ስለ ቤተ ክርስቲያን እላችኋለሁ አለ። ስለምንና ስለምን? ስለ ክርስቶስና ስለ ቤተ ክርስቲያን እላችኋለሁ። አሁን ሙሽራ የተባለ ክርስቶስ ኢየሱስ ነው። ሙሽራይቱ የተባለች ቤተ ክርስቲያን ናት። አንድም ደግሞ ሙሽራይቱ የተባለ የኔና የእናንተ ልብ ነው። ሙሽራው እግዚአብሔር አብይ ጾም ስንል የጌታ ጾም ነው። ሙሽራው ወደ ልባችን በልባችን ውስጥ ሊያድር ወደኛ ሲመጣ ሙሽራይቱ ተዘጋጅታ እንደምትጠብቀው ልባችን ግን በምን ልክ ተዘጋጅቷል? ቂም በቀል ትተናል ወይ? ንስሐ ገብተናል ወይ?
የዓለምን አስተሳሰብ ጥለን ከእግዚአብሔር ጋር መኖር ይሻለኛል ብለን ከእግዚአብሔር ጋር ቆመናል ወይስ ጾም ጸሎታችን ንስሐ ያልታከለበት ነው? አሁን ስለዚህኛው ቤተ መቅደስ እንነጋገር። እንግዳ ወደ ሰው ቤት ሲመጣ ቤታችንን አስተካክለን እንደምንጠብቀው ሁሉ እግዚአብሔር ልባችንን ማደሪያ አድርጎ በእኛና በእናንተ ላይ ስራ ሊሰራ ይወዳል። በረከት፣ ሰላም፣ ፍቅር እንዲኖረን ይወዳል። ልባችን ግን ልክ እንደ ኢየሩሳሌምና አካባቢዋ ጌታችን ሊወለድ በነበረበት ሰዓት ስፍራ እንዳሳጣችሁ እኛም ስፍራ ሳጥተነዋል። ልባችን ቤተ መቅደስ የተባለ ልባችን በኃጢአት በበደል በርኩሰት ቆሽሿል። በየትኛው ልብ ላይ መድኃኒዓለም ይደር? አልተመለስንም። መመላለስ ነው። ከመመላለስ መመለስን እግዚአብሔር ይወዳልና ቅዱስ ጳውሎስ ስለዚህ እኮ ነው እስማ ተመሰሉ ኪያየ እስማ አነ እትመሰሉ ለወልደ እግዚአብሔር አለ። እናንተ እኔን ምሰሉ እኔ ክርስቶስን መስያለሁና። ቅዱስ ጳውሎስ እንዴት ክርስቶስን መሰለ? የቀደመ ክብሬ ዝናዬ ብሎ ሲመካበት የነበረውን ለክርስቶስ ፍቅር ሲል ሁሉን ጥሎ እንደ ዓለም በዓለም ምናምንቶች እንደተባሉ እንደተናቁት እንደ ሐዋርያ ለታላቁ አገልግሎት ተሰለፈ። ክርስቲያኖች ሁላችንም እዚህ ቤተ መቅደስ ስንመጣ ከእግዚአብሔር የምንፈልገው አንዳች ነገር አለ። ያንን እግዚአብሔር ጥያቄዎቻችንን እንቆቅልሻችንን ሊፈታ ይወዳል። ከኔና ከናንተ ጋር ሊያድር ይወዳል። ነገር ግን ስንቶቻችንን ታዲያ የትላንትናው ክፉ ማንነታችንን በንስሐ ያስወገዱ? ማቴዎ ዋቀዮ ጎፍታን ኬኛ ኢየሱስ ክርስቶስ ቡኩራቢከር ገበርሲሴ ቦዳ ዋንተ መነ ቁልቁልማ ሰናፍ ሂንመዳለ ዶሰና በለሴ ቦዳ አከሲቲን ጀዴ ኤላ መነ ከነ ጅክሳ አኒ ጉያ ሰዲ ቦዳ ነን ኢጃራ ኢቲን ጀዴ ኢሳን አከስ ጀደኒ ዴቢሰን ዋይ ገሞ ኢሰነ ሰና ኢላለኒ ወጋ አፍርተሚ ጃአኦል አቦሊን ኬኘ ጣረኒሩ ሆጀተኒሩ አቲ አለ ከሚቲን ከነ ጀቹ ደንደሰ ጀደኒ እትዱበተን inni garuu waa'ee qaama isaa itti himaa ture. Bilisummaa kan argattan eenyummaan keessan kan labsamu kabaja keessan isa duraatti kan deebitan ani du'e injifadhe yoon ta'e qofadha jedhee itti dubbata ture. Kanas immoo gooftaan keenya Yesuus Kiristoos fannoo gubbaarra oolee erga du'e injifatee ka'ee booda kunis ifaan nu gidduutti mul'ateera. Amma wanti nuti hubachuu qabnu waa'ee qulqullummaa mana Waaqayyoo yookaan waa'ee gamoodhaan isa ijaarame sirna isaa akkuma kabajnu sirni tokko garuu eenyummaa keenya irraa fagaataniiru. Lapheen keenya bultoo Waaqayyoo ta'uu hin dandeenye. Wal jaalachuu dadhabneerra, wal dhiibaa jirra, wal cinaa dhaabbachuu dadhabneerra, wal jibbaa jirra. Yeroo kana akkamitti Waaqayyo nutti araaramu? Yeroo kana akkamitti biyya keenyaaf nagaa yaa taasisu? Nuti mataan keenya osoo nagaa hin ta'in waa'ee nagaa kadhachuun hin danda'ama? Maal jettan? Naa deebisaa maaloo hin danda'ama? Hin danda'amu. Dursa namni waa'ee nagaa lallabu nagaa ta'uun isaaf barbaachisa. Kanaafidha magaalaan Yerusaalem Kiristoos Yesuus abbaa nagaa ishee magaalaa sana keessaa ari'attee erga baastee booda nagaa dhabde. Abbaan nagaa Kiristoos Yesuus gara seenaa keenya gara jireenya keenyaa dhufu. Inni yoo dhufe hin boqonna. Inni yoo dhufe nagaa arganna. Kanaaf sagalee Waaqayyoo kanaan kan nuti hubachuu qabnu kaleessa mukuraaf jedhamtee kan yaammamtee qaama mataa keenyaa qaama kiristaanaa akka ta'e macaafni qulqulluun nutti dubbata. Kanaafidha qulqulluu Phaawulos ergaa Qorontos isa duraa boqonnaa 6:19 gubbaa irratti qaama keessaniin Waaqayyo kabajaa, isin bultoo sagalee Waaqayyooti yookaan taabota Waaqayyooti jedhee nutti dubbata. Amma kiristaanota eebbifamuu hin barbaanna taanaan mee cubboo yaadeessinu. Yaada laphee keenyaa yaa jijjiirrennu, wal jibbuu yaadeessu, abboonni Waaqayyoo yaa eegnu, abboota keenya yaa kabajnu, mana amantaa keenyaaf yaa abboomamnu, waliif jaalala dhugaa yoo qabaanne abbaan jaalalaa Kiristoos Yesuus nu gidduutti argama moo hin argamu? Nuti garuu jaalalli keenya afaan keenyarraa kan ce'e miti. Sin jaaladha wal jaalanna waliin jenna deebisnee immoo boolla waliif qotna. Akkamitti Waaqayyo nagaa nuuf haa kennu. Kanaaf qulqullichi Daawit maal jedhe? Baafoomuu hibeeru wada lubboomuu hiraggimu jedhee dubbateera.
afaan isaaniitiin si kabaju yeroo si bira jiran si malee naaf hin ta'u jireenyi kosi elasiin ceeraa kana jedhanii isinitti dubbatu sin duukaa ammoo boolla siniif qotu kanaafidha kitaabni qulqulluun namoota hamoota irraa of eeggadhaa nuun jedheera. Maal of taasisa? Afaan isaaniitiin waan gaarii dubbachaa laphee isaaniitiin boolla warreen nuuf qotan isaan irraa Waaqayyo nu haa eegu. Kanaaf namni qulqullummaa isinidha. Mana abbaa koo tokkos immoo mana koo keessa yoo jiraachuu barbaadan qaama keessan miti ani laphee keessaniin barbaadaa jedhe Waaqayyo. Maal keenya? Mee laphee keenya Waaqayyoodhaaf yaa kenninu ክርስቲያኖታ። አሁን ልባችንን እስቲ ለእግዚአብሔር እንስጥ። የአባቴ ቤት ብሎ አንድም ደግሞ የራሴ ቤት ብሏል። ወሊቁ ሲናገር እንዲህ አለ፣ ወልድን አሎሙ ለአብ ወለመንፈስ ቅዱስ አብኒ ልቦሙ ለወልድ ወለመንፈስ ቅዱስ መንፈስ ቅዱስኒ ሕይወቶሙ ለአብ ወለወልድ እንዲህ። ስለዚህ በአካል ሶስት በመለኮት አንድ እግዚአብሔር ብለን በዚች ቤተ ክርስቲያን አብ ወልድ መንፈስ ቅዱስ ብለን እናመልካለን። ስርዓቱም አማን ነው። ሐዋርያት ያስተማሩት ይህንን ነው። ስለዚህ እግዚአብሔር ቤት በእግዚአብሔር ቤት ለመኖር ስናስብ እግዚአብሔር ከኛ ጋር እንዲኖር ልብ የተባለ ወይ ደግሞ ሰውነታችንን አማናዊ ቤተ መቅደስ አድርገን ልናቀርብ ይገባ። አሁን ጾም ጸሎት ከሌለው ጾማችን ጸሎትና ንስሐ ስግደት ከሌለው እንዲሁ የምግብ አድማ ብቻ ይሆናል። ሐሜት ልንተው ይገባል። ጥላቻ ልንተው ይገባል። እርስ በእርስ መገፋፋት ልንተው ይገባል። ደግሞ ጾማችን ከጸሎት ከምጽዋት ከስግደት ጋር ሊሆን ይገባል። እንዲህ ሲሆን እግዚአብሔር ይታረቀናል። ይታረቀን መድኃኔዓለም። ጸሎት ብሂል ምስለ እግዚአብሔር ተናግሮ በሉ እስቲ ጸሎት ማለት በሉ ከእግዚአብሔር ጋር መነጋገሪያ መንገድ ነው። ምን አልኳችሁ? መልሱልኝ። ጸሎት በሉ እስቲ ምን አልኳችሁ? ከእግዚአብሔር ጋር የምንነጋገርበት አማናዊ መንገድ ጸሎት ነው። ምንድነው አልኳችሁ? ስለዚህ የማይጸልይ ክርስቲያን እግዚአብሔርን አላናግርህም ማለቱ ነው። የማንጸልይ ከሆነ ጠዋት ሌሊቱን ያነጋ ጨለማውን ወደ ብርሃን ያሻገረ እግዚአብሔር ተመስገን ሁሉ ባንተ ይቻላል ብለን ካላመሰገንን ውሏችን በሱ ነው፣ መውጣት መግባታችን በሱ ነው። ብንሰራ ብንነግድ ብንወጣ ብንኖር ሁሉን እግዚአብሔር በፈቀደ መንገድ ብቻ ነው ሊስተካከል የሚችለው። ከመድኃኔዓለም ጋር ለመገናኘት ኔትወርክም ቻርጅም አያስፈልግም፣ ጸሎት ብቻ ያስፈልጋል። ምን አልኳችሁ? በእግዚአብሔር ቤት በአባቴ ቤት ደግሞ በዚህ ቤተ መቅደስ እንድንኖር ስናቅድ ሁላችንም አማናዊ ቤተ መቅደስ ነንና ልባችንን ከቂም ከበቀል ከጥላቻ መልሰን ንስሐ ገብተን ስጋው ደግሞ እንድንቀበል እንድንበላ እንድንጠጣ አምላከ ቅዱሳን በቸርነቱ ይርዳ። መነ አባ ፌደል ክርስቶስ ኢየሱስ መነ ከነት ጅራቹናፍ የሮ ከወርሲተን ወልጃለታ ወልከበጃ ጋቢ ገላ ቀጀሉማ ዴቢያ ወልዲኒና አቦኒ ከበጃ እድፈሙ አቦተ ከበጃ ሐላተ ሲቲን ዋቀዮ አባ ከበጃ አከነማ ከነጋ ወንደ ሰነ ይራንጠጡ ከናፍ ምን ዋቀዮ ትጅራቹራ ከነውንዱማራ ወኔ ኢጋፎን ሳኛኔ ዱኔ አልቱሞቱማ በራከታሩ ዋደ ናገርጋሩ ኤዲ አባቴና ኤድፈሞ አቡነ ሳዊሮስ ጎተ ወንጌላ ጥቃን ቱፈተን አጥኛ በከኩፍኔ ቀኑባሰን kan turre tajaajila qooda kanarratti shoora guddaan uffatanii maaliidhaafan kana dubbadha sagantaa kana yookaan immoo waltajjii kana argachiisuu hin danda'a waan ta'eef arra sirriitti dubbachuun qaba። እኔ በደንብ ልንገራችሁ ክርስቲያኖች፣ ትምህርቴን ጨርሻለሁ። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ማለት ጠጊያ የሌለንን ሰብስበው ለክብር ያበቁ አባት ናቸው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከንቱ ውዳሴ አይደለም። እግዚአብሔር ምስክሬ ነው። የምሰብከው ወንጌል ምስክሬ ነው። እኛ በትምህርት የሚረዳን ወላጅ የለንም ነበር። እስክሪፕቶ የሚገዛልን ደብተር የሚገዛልን የለንም ነበር። ለዚህ ክብር አስተምረው አብቅተው አሁንም ደግሞ ከፍ እንድንል እንድናገለግል የብፁዕ አባታችን ቡራኬ ጸሎትና ለልጆቻቸው ያላቸው ፍቅር ትልቅ ነውና እንደው አባቶቻችንን አክብረን እንድንከብር የጠፉትን በመፈለግ ላይ ሌላ ማንም አባት የለንም። ትልቁን ድርሻ ተወጥተን በቋንቋችን እንድናገለግል ህዝቡ በቋንቋው እንዲማር ወንጌል እንዲስፋፋ
ትልቁን ኃላፊነት ድርሻ እየተወጡ ያሉ ብፁዕ አባታችን ብፁዕ አቡነ ሳዊሮስ አሁንም በረከታቸው ከሁላችን ጋር ይሁን። የብፁዕነታቸው በረከት ከሁላችን ጋር ይሁን። ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር። ድንግል ወለመስቀሉ ይቆየን። Eebbifamoon abbaan keenya Abuna Saawiroos nu gidduutti argamanii nu eebbisaa jiru.